ይሄ ቪዲዮ ለባለትዳሮች ነው። በተለይ ለባለትዳሮች ወንዶች፣ ለወንዶች የተሰጠ ምክርና ሚስጥር ነው። ደስተኛ፣ ስኬታማ፣ ውጤታማ፣ እረፍት ያለበት ትዳር ከፈለክ ማድረግ ያለብህን ነገር እነግርሃለሁ። ሚስትህን ስማት። በቃ ሚስት ብዙ ዲግሪዎች፣ ብዙ ትምህርት፣ ብዙ ዕውቀት ላይኖራት ይችላል። ነገር ግን ያልተማረች አይደለችም። ሴቶች ደመነፍሳቸው በተፈጥሮ የተማሩ ናቸው። ተፈጥሮ ያስተማረቻቸው ናቸው ሴቶች። ስለዚህ አንተ ሚስትህን መስማት አለብህ። ውጤታማ፣ ስኬታማ መሆን ከፈለክ፣ ሰላማዊ እረፍት ያለበት ትዳር ከፈለክ ሚስትህን መስማት አለብህ። ሚስቶች ደመነፍሳቸው የተማረ ነው። ይታያቸዋል፣ ያውቃሉ፣ ዕውቀት አላቸው። ለዛውም ከትምህርት ቤት ከንባብ ከምናምን በተፈጥሮ የተገኘ ዕውቀት አላቸው። የሆነ ነገር ስትላት ይሄ ነገር አላማረኝም ካለች ነገሩን ጨርሰህ እንኳን ባትተው ቆም ብለህ የማሰብ ልማድ ይኑርህ። በኋላ አልፈህ ሄደህ ተጋጭተህ መተህ አሟረትሽብኝ ምናምን ብለህ ከምትጋተት ከምትጨቃጨቅ ሰላምህን ከምታጣ መጀመሪያውኑ እሷ ስማት። አንድ በትዳር ውስጥ እየኖረ ከባለቤቱ ጋር አብሮ እየኖረ ሚስቱን እንደ አላዋቂ የሚቆጥር ሰው በጣም ትልቅ በረከት ነው የሚያጣው። ትዳር የሚባለው ነገር ደግሞ በእውቀት በችሎታ ብቻ የሚመራ ጉዳይ አይደለም። ነገርየው መንፈሳዊም ነው። አንድ ናቸው አይደለም የሚለው፣ አንድ ስጋ ናቸው ነው የሚለው። እንዴት ራስህን ላለማዳመጥ እየሞከርክ ውጤታማ ልትሆን ትችላለህ? እሷ ማለት ያንተ ምቹ ረዳት እና ከአንተ ጋር አንድ የተባለች ናት። ስለዚህ እሷን አለመስማትህ በብዙ ነገር እንድትጎል ያደርግሃል። በቃ በዚህ ባለቤታችሁን ባለመስማት ብዙ ስትራግል ያደረጋችሁ ሰዎች እንደ ባለቤታችሁን ደግሞ በመስማት ብዙ ውጤት ያመጣችሁ፣ ብዙ ሰላም፣ ብዙ ደስታ፣ ብዙ በረከት ለቤተሰባችሁ ያመጣችሁ ሰዎች የምለው ነገር ይገባችኋል። ስለዚህ ሚስታችሁን ስሙ። ውጤታማ መሆን ከፈለጋችሁ፣ ሰላም ከፈለጋችሁ፣ ስኬታማ መሆን ከፈለጋችሁ ሚስታችሁን ስሙ። ሚስታችሁ በደመነፍስ የተማረች እግዚአብሔር ያስተማረ